ሰላም እንዴት ናችሁ? እስቲ በትላንትናው አዋርድ ላይ እንደኔ ታዘባችሁ ካላችሁ አዶናይ ነው ትክክል ወይስ ማስተዋል ነች ትክክል የሚለውን እናያለን። በእኔ እንደኔ ከሆነ ማለት ነው ማስተዋል እዛ ጋር ያስተላለፈችው መልእክት ለማን እንደሆነ ግራ ገብቶኛል። ምክንያቱም እዛ አዳራሽ ውስጥ ሌሎች ቤተ እምነቶች አሉ አይደል? ሌላ እምነት ተከታይ አለ። እንዲህ ነው አይደለም። ብዙ አይነት እምነት ተከታዮች አሉ እዛ ውስጥ። እንደኔ እንደ ኦርቶዶክስ ግን ማለት ነው እንደ ኦርቶዶክስ እኔ ግራ አይደለሁም፣ ቀኝ ነኝ። ኢየሱስ ክርስቶስን ለኔ አዲስ አይደለም፣ አዳኜ ነው። እሱን አውቃለሁ። ለኔ እኮ ነው የተላለፈው መልእክት ማለት ነው። ግን ለማን ነው እዛ ጋር የተላለፈው መልእክት ነው? ሌላው ነገር አዶናይ አዎ ተደርጎለታል፣ አመስግኗል። ያደረገችልኝ እመቤታችን ነች። ስሟን ሁሌም እጠራለሁ በቪዲዮ ላይ። እኔም ያለው ቪዲዮን ሁሌም ማርያም ሳይል አይሰራም ቪዲዮ እና ለምን ተናደዳችሁ? እያየው ስለሆነ ነው ፌስቡክ ላይ የሚራመደው ነገር እና ለምን ትናደዳላችሁ? እንኳን ለኢየሱስ ክርስቶስ እናት ቀርቶ ለእናታችሁስ ታጎነብሱ የለ እንዴ? ለእናታችሁስ ክብር ትሰጡ የለ እንዴ? ይሄን ያህል የሚያናድድ ነገር ለምን? እና ማስተዋል እዛ ጋር የተናገረችው ቦታው አይደለም። እውነታውን ስነግራችሁ ቦታው አይደለም። ችግር የለብኝም እኔ ስለ ጌታችን ኢየሱስ ክርስቶስ ብትሰብክ ችግር የለብኝም። ቤቷ ጠርታኝ ብትሰብክኝ ችግር የለብኝም። መንገድ ላይ ብትሰብክኝ ችግር የለብኝም። ግን ቦታው የአዋርድ ቦታ ነው አይደለ? አዶናይ ያመስግኗል። እሷን የምትሉት ነገር አለ። ግን አዶናይ ስለተደረገለት ስላሸነፈ አመስግኗል ፈጣሪውን መድረኩ ላይ። እሷም እኮ ብታሸነፍ እዛ ጋር ብትሸለም ታመሰግናለች። ማመስገኗ ችግር የለም። ተሸልማ ከሆነ ብታመሰግን ማንም የሚቃወም የለም። ግን እዛ ጋር የተካሄደው ግራ የሆናችሁ ወደ ቀኝ ነው። ኢየሱስ ክርስቶስን አዳኛችሁ አድርጉ ሲባል እኔ በራሴ አይመለከትም። ለማን ነው እዛ ጋር የተላለፈው መልእክት ነው የምለው እና ይሄንን ልል ነውና አንድ ቪዲዮ ደግሞ ሙሉን አይታችሁት ከሆነ አንዲት ልጅ ነበረች ልክ ማስተዋል ስትጀምር ስትናገር ልጅቷን ሻርፕ አፏ ላይ እንደዚህ ይዛለች ደንግጣ ማለት ነው። ያንን ምንድነው እየተባለ ያለው አሁን በጣም እንደተገረመች በቃ አፏን እንደጫነች ምናምን ነገር። ልጅቷ ኦርቶዶክስ ነች ሲጀመር። እኔ አንገቷ ላይ ማህተም አይቻለሁ። ከተሳሳትኩ እንግዲህ እናንተ ታርሙኛላችሁ። እና ቦታ ማወቅ አለባችሁ። ብትሰብኩም ግራ የነበርነውን ወደ ቀኝ ልታመጡም ከሆነ የምታስቡት ማለት ትችላላችሁ። ቦታ ወስናችሁ ወይ ቦታ መርጣችሁ ልትሰብኩን ትችላላችሁ። ይሄንን ነው ልናገር የመጣሁት። ሌላው ደግሞ ቲክቶክ ላይ በጣም ስለመቤታችን ሲወራ ምናምን ደስ የማይላችሁ ሰዎች አላችሁ። በቃ ኢየሱስ ብቻ ማርያም በጣም አውርዳችሁ የምታዩት። ለእናታችሁም ክብር ትሰጣላችሁ እንኳን ለመቤታችን ለቅድስት ድንግል ማርያም ቀርቶ ማለት ነው። እና ለፎሎ ከሆነ ለጥቅማ ጥቅም ከሆነ እግዚአብሔርን ቢቀርባችሁ ይሻላል። ይሄን ለራሳችሁ የምታወሩት ማለት ነው። እና ኦርቶዶክስ የምትሉም አላችሁ ቲክቶክ ላይ ብዙውን ጊዜ እንደ ኦርቶዶክስ በነበርንበት ሰዓት እኮ ነው የምትሉት። ኦርቶዶክስ በነበርንበት ሰዓት መሰረታችሁ እንደሆነች እየነገራችሁ ነው። መሰረታችሁ ናት ደግሞ ይሄ 100% የምነግራችሁ ኦርቶዶክስ ራሷ መሰረታችሁ ነች። ዞራችሁ ግን ኦርቶዶክስ ትላላችሁ። ኦርቶዶክስ በነበርንበት ሰዓት፣ ዲያቆን በነበርኩበት ሰዓት፣ እዛኛው ቤተክርስቲያን በነበርኩበት ሰዓት፣ ባገለገልኩበት ሰዓት እያላችሁ ነው የምታወሩት። ስለዚህ መጽሐፍ ቅዱስን ያስተማረቻችሁ ራሷ ኦርቶዶክስ እምነት ነች። ይሄን ሳልነግራችሁ አላልፍም፣ ወደዳችሁም ጠላችሁም ማለት ነው። እና የትላንቱ ነገር ለኔ ፌር አይደለም። አዶናይ ማመስገኑ ትክክል ነው። እዛ ጋር ግን የተነገረው ነገር ደግሞ ትክክል አይደለም። የኢየሱስ ክርስቶስ ቃል ስለተነገረ ነው እንዳትሉ። እኔ ችግር የለብኝም ከኢየሱስ ክርስቶስ ቃል ጋር ማለት ነው። ግራ የነበራችሁ ወደ ቀኝ ነው። ይሄ እኔን አይመለከትም። የትኛውን ቤተ እምነት ነው የሚመለከተው? እዛ ጋር ብዙ አይነት ሰው ስላለ ማለት ነው እዛ አዳራሽ ውስጥ። ይሄን ሳልናገር አላልፍም ብዬ ነው። አመሰግናለሁ። እግዚአብሔር ያክብርልኝ። ያው የምትናገሩም ካላችሁ አይ ዶንት ኬር፣ ምክንያቱም የተሰማኝን ስሜት ነው የምናገረው።